ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ቤተ ክርስቲያን በጣም ደስ አላት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው በእግዚአብሔር ፊት ቆመው ቃል ኪዳን ሲገቡ ከብረው ስታያቸው በሥጋ ወደሙ ደስ አላት
ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። አድርገው ሙሽሮች እምነትን መሰረት ዛሬ ሲጀምሩ ቅድስቲቱን ሕይወት እንድትባርካቸው ወደ እርሷ ሲመጡ በመንፈሳዊው ጌጥ ልጆቿ ሲያጌጡ ደስ አላት ቤተ ክርስቲያን በጣም ደስ አላት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። በደስታ በሐዘን በመከራ አብረው ጸንተው እንዲቆዩ እርሷን ምሳሌ አድርገው ቃልን ሲገባቡ ሲሆኑ አንድ ሥጋ በሜሮን ሲከብሩ ሲቀበሉ ጸጋ ደስ አላት ቤተ ክርስቲያን በጣም ደስ አላት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱላት። በኑሮ ሊገልጹት የወንጌሉን ትምህርት በቤተ መቅደሱ በዝሽ ቅድስት ዕለት በእግዚአብሔር ፊት ቆመው ቃል ኪዳን ሲገቡ ከብረው ስታያቸው በሥጋ ወደሙ ደስ አላት ቤተ ክርስቲያን በጣም ደስ አላት። ደስ አላት ቤተ ክርስቲያን በጣም ደስ አላት። ሙሽሪት ሙሽራው ልጆቿ ሙሽሪት ሙሽራው ልጆቿ በተክሊል በቁርባን ተዋሃዱ። የማቴዎስ ወንጌል ምዕራፍ 19 ቁጥር 3 ፈሪሳውያንም ሊፈትኑት ወደ እርሱ መጥተው ሰው በበደለችው ሁሉ ሚስቱን ሊፈታ ይገባልና አሉት። እርሱ መልሶ እንዲህ አላቸው፣ በኦሪት ያለውን አላነበባችሁምን? ጥንቱን ወንድና ሴት አድርጎ የፈጠራቸው ባልና ሚስት እንዳደረጋቸው። ስለዚህ ሰው አባትና እናቱን ትቶ ሚስቱን ይከተላል፣ ሁለቱም አንድ አካል ይሆናሉ። እንኪያስ ሁለት አይደሉም አንድ አካል ናቸው እንጂ እግዚአብሔር አንድ ያደረገውን ሰው አይለይም። እንኪያ የምትፈታበትን ደብዳቤ ሰጥተው እንዲፈቷት ሙሴ ለምን አዘዘ አሉት። እርሱም ሙሴስ እንደ ልባችሁ ክፋት
መዛሙርቱን የባልና የሚስት ሥርዓት እንዲኖርስ ማግባት መልካም አይደለም አሉት። እርሱም አላቸው፣ ይህ ለሁሉ የሚቻል አይደለም፣ ለተሰጠው ነው እንጂ። ከእናታቸው ማኅፀን እንዲሁ የተወለዱ ጃንደረቦች አሉ። ሰዎች ጃንደረቦች ያደረጓቸው አሉ። ስለ መንግሥተ ሰማያት ራሳቸውን ጃንደረባ ያደረጉ አሉ። መታገስ የሚችልስ ይታገስ። ሰማይና ምድር ያልፋል፣